ሄይ የዋሊያ ክሪፕቶ ፋሚሊዎች እንዴት ናችሁ? ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። እሱ ምንድነው በግንቦት ወር ላይ ወይም ከዛሬ ጀምሮ መስራት የምትችሏቸው ኤርድሮፖች ናቸው። እንግዲህ እነዚህ ኤርድሮፖች ለእናንተ አዲስ አይደሉም። ላይክ እዚህ ቻናል ላይ አክቲቭ ከነበራችሁ የምታውቋቸው ኤርድሮፖች ናቸው። የሁሉም ኤርድሮፕ ሊንክ ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። የመጀመሪያው ኤርድሮፕ የሚሆነው ሞናድ ነው። እንግዲህ ሞናድ ወደ $248 ሚሊዮን ያህል ሬዝ የተደረገበት ፕሮጀክት ነው። እዚህ ፕሮጀክት ላይ እንዴት እንደምትሰሩ በዲቴል ቪዲዮ ሰርቻለሁ። አይ ቲንክ የመጀመሪያው ቪዲዮም ስለ ሞናድ ነው። ምንድነው የምታደርጉት? ወደ ዌብሳይቱ ከገባችሁ በኋላ እዚህ ጋር በመምጣት ፎሴት ሚሎ ጋር ትመጡና ዋሌት አድሬሳችሁን እዚህ ጋር አስገብታችሁ ለቴስትኔት የሚሆን ፎሴት ክሌም ታደርጋላችሁ። ልክ ክሌም ካደረጋችሁ በኋላ ከዛ ወደታችሁ ስክሮል በማድረግ እያንዳንዱ ጋር እየገባችሁ ትራንዛክሽን መፈጸም ነው የሚሆነው። እንግዲህ እንደምታዩት እዚህ አፕ ላይ የተለያዩ የሞናድ ኢኮሲስተሞች እያሉ እየገባችሁ እያንዳንዱን መስራት ይጠበቅባቸዋል። ለእኔ የተወሰኑትን ስለ ሞናድ በሰራሁት ቪዲዮ ላይ ያሳይቻቸዋለሁ። እዚህ ጋር እንደምታዩት በየጊዜው በየሳምንቱ በየቀኑ የሚለቀቁ አዳዲስ ኢኮሲስተሞች ስላሉ እየገባችሁ እያንዳንዱን ቴስት ማድረግ ፓርቲሲፔት ማድረግ ይጠበቅባቸዋል ማለት ነው። ወደ ሁለተኛው ኤርድሮፕ ስንሄድ ሊኔራ ነው። እንግዲህ ሊኔራ እንደምታውቁት ወደ $12 ሚሊዮን ያህል ፈንድሬዝ ተደርጎበታል። ይሄኛውም ኤርድሮፕ ለመስራት በጣም ቀላል ነው። ምንድነው የምታደርጉት? የተለያዩ ሶሻል ታስኮች አሉ፣ እነሱን መስራት ይጠበቅባቸዋል። ትዊተር ላይ በደንብ ኢንጌጅ ማድረግ ይጠበቅባቸዋል። ባይዘዌ ትዊተር ላይ ሞር ኢንጌጅ ባደረጋችሁ ቁጥር ከኤርድሮፑ ከሚሰጠው ሬጉላር ከሆነ ፖይንት በተጨማሪ በደንብ ማግኘት ትችላላችሁ። ለዚህ ደግሞ ሊኔራ በጣም አሪፍ የሆነ ኤርድሮፕ ነው። እዚህ ጋር ራሱ እንዴት ትዊተር ላይ ኢንጌጅ ማድረግ እንዳለባችሁ ያሳያችኋል። ከዚህ ውጭ ደግሞ አዲሱ ኢንቫይት ስታደርጉ በሪፈራል የምታገኙት 50 ፖይንት አለ። ባይ ዘ ዌይ ባለፈው እኔ ከሰራሁት ቪዲዮ በተጨማሪ እዚህ ጋር እንደምታዩት አዲስ ጂ ማይክሮቼንስ የሚባል ሶሻል ታስክ አለ። ይህንን በመስራት 500 ፖይንት ማግኘት ትችላላችሁ። በተጨማሪ ሊደር ቦርድ ላይ በመግባት ራንካችሁን ምን ያህል ኢንጌጅ እያደረጋችሁ እንደሆነ ቼክ ማድረግ ትችላላችሁ ማለት ነው። ሶስተኛው ኤርድሮፕ የሚሆነው እንግዲህ ቼን ኦፔራ ኤአይ ኤርድሮፕ ነው። ይሄኛው ኤርድሮፕ ሲዝን 2 ላይ ያለ ኤርድሮፕ ነው። ምንድነው የምታደርጉት? ይሄኛው በጣም ቀላል የሆኑ ሶሻል ታስኮችን አሉት። ዌት ሊስታቸውን ጆይን ማድረግ፣ ኤክስ አካውንታቸው ላይ ጆይን ማድረግ፣ ዲስኮርድ ላይ በተመሳሳይ እንዲሁም አዲስ ሰው ኢንቫይት ማድረግ ነው። እዚህ ጋር እንግዲህ ካሚንግ ሱን የሚል ታስክ አለ። እሱን ሲመጣ እኔም እንዴት እንደምትሰሩ አሳያችኋለሁ። ይህንን ኤርድሮፕ የገባችሁ መስራት ነው ከእናንተ የሚጠበቅባችሁ። እንግዲህ ባለፈው እንዳሳየኋችሁ እዚህ ቼን ኦፔራ ኤአይ ተርሚናል ላይ በመግባት ከኤአዩ ጋር የተወሰኑ ኮንቨርሴሽኖችን በመፍጠር እዚህ ጋር ፕሮፋይላችሁ ጋር በመምጣት ዴይሊ ቼኪን አለ። እዚህ ጋር እየመጣችሁ ቼኪን ባረጋችሁ ቁጥር ሞር ፖይንት ማግኘት ይችላላችሁ። ቼን ኦፔራ ኤአይ ይህንን ይመስላል። የመጨረሻውና በዚህ በግንቦት ወር ውስጥ መስራት ካለባችሁ ኤርድሮፖች መካከል አንደኛው ታሎስ ኤርድሮፕ ነው። እዚህ ኤርድሮፕ ላይ ወደ $9 ሚሊዮን ያህል ፈንድሬዝ አድርጎበታል። ይህ ኤርድሮፕ በስዊ ኢኮሲስተም ውስጥ ያለ ኤርድሮፕ ነው። ምንድነው የምታደርጉት? እዚህ ጋር በመምጣት እኔ ኦልሬዲ ኮኔክት ስላደረኩት ነው። ከፈልጋችሁ ከዋሌታችሁ ጋር ከትዊተር አካውንታችሁ ወይ ከኢሜይላችሁ ጋር ኮኔክት ታደረጉና እዚህ ጋር ያሉትን ሶሻል ታስኮች ትሰራላችሁ። ሞር ኢንጌጅ ባደረጋችሁ ቁጥር ሞር ፖይንት ታገኛላችሁ። በተጨማሪ እዚህ ጋር ሎክድ የሆኑት ሚሽኖችን እያስከፈታችሁ መስራት ይጠበቅባቸዋል ማለት ነው። እንግዲህ እዚህ ኤርድሮፕ ላይ ምንድነው የምናደርገው? ልክ ሊኔራ ላይ እና ቼን ኦፔራ ኤአይ ላይ ልክ እንዳሳያችሁ እዚህም ላይ የተለያዩ ሶሻል ታስኮች አሉ። ሞር ፓርቲሲፔት ባደረጋችሁ ቁጥር የሚወጡትን ኒውስ እየተከታተላችሁ በሰራችሁ ቁጥር ተጨማሪ ፖይንት ማግኘት ትችላላችሁ። እንግዲህ ፎር ሞር ዲቴል ስቴፕ ለአራቱም ኤርድሮፖች እንዴት እንደምትሰራቸው ቪዲዮ ቻናል ላይ ያለ። እነዚህን ኤርድሮፖች በደንብ በመስራት በትንሽ ጊዜ ውስጥ በጣም አሪፍ የሆነ አማውንት ኦፍ መኒ ማግኘት ትችላላችሁ። ፋይናሊ የዛሬ ቪዲዮ ይህንን ይመስላል። እንግዲህ በግንቦት ወር ውስጥ መስራት አለባችሁ ከምላችሁ ቶፕ የሆኑ ኤርድሮፖች መካከል እነዚህ አራቱ ናቸው። ካሳዩአችሁ ኤርድሮፖች ውስጥም እስኪ የትኛው ላይ የተሻለ ገንዘብ አገኛለሁ ብላችሁ ታስባላችሁ? እሱ ኮመንት ላይ ያሳውቁኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ለተጨማሪ ኢንፎርሜሽን
ደግሞ የትዊተር እና የቴሌግራም ቻናሌን ፎሎ እና ጆይን ማድረጋችሁን እንዳረሱ። ይመቻችሁ።